የመጀመሪያውና የመጨረሻው ቀን ምንድን ነው? የመጨረሻው ቀንስ የተባለው ለምንድን ነው? የመጀመሪያውና የመጨረሻው ቀንስ ማን ነው? በመጀመሪያውና በመጨረሻው ቀንስ ምን ይከናወናል? ይሄን እናያለን። አማን ብለክሙ እመ ኢበላዕክሙ ሥጋሁ ወኢሰተይክሙ ደሞ ለወልደ እጓለ እመሕያው አልበክሙ ሕይወት ዘላለም። እውነት እላችኋለሁ የክርስቶስን ቅዱስ ሥጋውን ክቡር ደሙን ካልበላችሁ ካልጠጣችሁ የእግዚአብሔርን መንግሥት አትወርሱ፣ የዘላለም ሕይወት የላችሁም። ዘበልዐ ሥጋየ ወሰትየ ደመየ በሕይወት ዘለዓለም። ሥጋዬን የበላ ደሜንም የጠጣ ግን የዘላለም ሕይወት አለው። ወአነ አነስኦ በዳህሪት ዕለት፣ በመጨረሻው ቀን ደግሞ እኔ አስነሳዋለሁ ይላል። ይህችውም ደብረ ዘይት ከሰንበት የማትወጣ ዕለት ናት። የመጀመሪያው ቀንና የመጨረሻው ቀን የተባለችበትም ምክንያት የመጀመሪያው ቀን ማለት ስነ ፍጥረት የተጀመረባት ቀን እሑድ፣ የሥራ መጀመሪያው እግዚአብሔር ፍጥረትን የጀመረባት ዕለት ናት። ከዚያስ ሰማይና ምድርን በረቂቅ ጥበቡ ከፈጠረ በኋላ የሰውን ልጅ በአምሳሉና በአርአያው ከፈጠረ በኋላ የሰው ልጅ በሕጉ በትእዛዙ መጽናት አቅቶት አታድርግ የተባለውን አድርጎ ቢወድቅ ከሰማይ ሰማያት ወርዶ ከቅድስት ድንግል ማርያም ከሥጋዋ ሥጋን ከነፍሷ ነፍስን ነስቶ የተጸነሰበት የማዳን ሥራውን የጀመረባት የመጀመሪያዋ ዕለት ናት። የመጀመሪያዋ ቀን ማለት በመጀመሪያው ብሉይ ዓለም የተፈጠረባት ቀን፣ በሁለተኛው አዲስ ማንነታችንን ያገኘንባት ነገረ ድህነት የተጀመረባት የድህነት ቀን ናት። ሌላኛው ሦስተኛ ጌታ የሰውን ልጆች ለ5500 ዘመን ባሪያ አድርጎ ቀፍድዶ ይዞን የነበረውን ሞትን በሞቱ ለሞት ደምሰሶ በሞቱ ሞትን አጠፋ ተብሎ እንደተነገረለት በሞቱ ሞትን አጥፍቶ ድል አድርጎ የተነሳባት ዕለት ናት። አራተኛ ይህች ዕለት የመጀመሪያ ዕለት ስትባል እግዚአብሔር ራሱ ኢየሱስ ክርስቶስ ጽንሑ ተስፋሁ ለአብ በኢየሩሳሌም ቁጭ ብላችሁ እየጸለያችሁ እየጾማችሁ በተስፋ ሆናችሁ መንፈስ ቅዱስን ጠብቁ ብሎ ለሐዋርያት እንዳዘዛቸው መንፈስ ቅዱስን የላከባት ዕለት ናት። ይህች ዕለት የመጀመሪያ ዕለት ስትባል በእነዚህ በአራቱ ምክንያቶች ነው። መቼ ነው መጨረሻው ለሚለው ጥያቄ አባቶቻችን ሊቃውንተ ቤተ ክርስቲያን ዘመኑ ዘመነ ዮሐንስ፣ ወርሁ ወርሃ መጋቢት፣ ዕለቱ ዕለተ እሑድ፣ ሰዓቱ ከሌሊቱ 10 ሰዓት። መንፈቀ ሌሊት ማለት በመጽሐፍ ቅዱስ አጠራር ከሌሊቱ 10 ሰዓት እንጂ 6 ሰዓት አይደለም። በዚያች ሰዓት ነው። ያቺ ዘመነ ዮሐንስ መቼ ናት? ያቺ የመጨረሻዋ ሰዓት መቼ ናት? አናውቅም። ለምን? ቅዱሳን ሐዋርያት አባቶቻችን ጌታን እንዲህ ብለው ጠየቁት። በአይ መዋዕል ታገብ መንግሥተ ለደቂቀ እስራኤል። የሐዋርያት ሥራ ምዕራፍ 1 ቁጥር 8 ጀምሮ ስትመለከቱ በመቼ ነው የእስራኤልን መንግሥት መልሰህ ወደዚህ ዓለም አምጥተህ እንደገና መንግሥት መስርተህ እኛን የምትወስደው ወይም የምታድነው ሲሉት ይሰርዓ ለክሙ የተውህበ ለክሙ ታእምሩ ዘመነ ወአዝማነ መዋዕለ ወአዝማነ ዘሰርዓ በምኩናኑ። አብ በጌትነቱ የሰራትን ያችን የመጨረሻዋን ዕለት ታውቁ ዘንድ አልተፈቀደላችሁም።